አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተከበራችሁ ፋፊ ቻናል ቤተሰቦች ሰላም እንዴት ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ደግሞ በዛ ያለ ትራስ ልብስ ልናሳያችሁ እንደዚሁ ሳናለብስ ቀርበናል ማለት ነው። ቪዲዮውን እስከ መጨረሻው ሼር፣ ሰብስክራይብ በማድረግ አበረታቱ ማለት ነው። የነጋዴ ትዕዛዝ ነው። እናንተ የምትፈልጉትን መጠን ማዘዝ ትችላላችሁ። ከዚህ ጀምሬ ላሳያችሁ ማለት ነው። ይሄ እንደምታዩት በበፊቱ ዲዛይን አሰራር ይሄ ከሽከሽ በዚህ ጋር ልጥፍ ጌጥ አለው። ያው ፎቶ ላይ ብዙ ጊዜ እናሳያችኋለን እና ይሄ ጎልደን በቤጅ የተሰራ ትራስ ልብስ ነው። በጣም ነው የሚያምረው። አዲስ ነገር ነው። አዲስ ነገር ነው የምትፈልጉ ይሄ ለአረፋ የመጣ ጨርቅ ነው ማለት ነው። እና እናንተ በምትፈልጉ ከለርና ዲዛይን ማዘዝ ትችላላችሁ። ጎልደን ይሄንን ይመስላል። እዚህ ጋር ደግሞ በብሉ ብላኩ በቤጅ የተሰራ አሰራሩ አንድ አይነት ነው። ከለሩ በሚለያየው ማለት ነው። ዳርና ዳር ላይ ያለው ይሄም በብሉ ብላኩ ማለት ነው። ከጀርባውም ተመሳሳይ ማንቺኒ ነው የምንጠቀመው። እዚህ ጋር ደግሞ ሲልቨር በሰያፍ የተሰራ ትራስ ልብስ አለ በቤጅ ሲፈረሽ ያው የበለጠ ውበቱ ይታያል። ለዛ ጊዜ ስላሌለን ይሄን ሁሉ ለመፈረሽ እያንዳንዱ እናሳያችሁ ብለን ነው ማለት ነው። እና ይሄም በሶስት ልጥፍ ጌጥ አለው በቤጅ እና በሲልቨር የተሰራ ነው። ይሄ ቤጅ ጋር ሲቀላቀል ያፈካዋል ማለት ነው ማንኛውንም ከለር። ከጀርባውም ሲልቨር ማንቺኒ፣ እዚህ ጋር ቀይ ቡኒ መካከል ላይ ሁሉም በቤጅ ሲቀላቀል ስለሚፈካ ነው። ቀይ ቡኒ በቤጅ የተሰራ ነው። አሰራሩ ከዛኛው ጋር ተመሳሳይ ነው። በልሙጥ ጨርቅ ነው። ይሄ መካከል ላይ አዲስ ነገር አለው ማለት ነው። ያው ሲፈረሽ ምን ያክል እንደሚፈካ መገመት። እዚህ ጋር ደግሞ አረንጓዴ አለ። አረንጓዴ በሰያፍ ይሁት ያምራል በጣም ወላሂ። እሺ እዚህ ጋር ደግሞ ዶቃ በልሙጡ በድሮ ጨርቅ በልሙጡ ማለት ነው። ይሄ በመካከል ላይ ቢኮክ የተሰራ ትራስ ልብስ አለ። ይሄም እንደምታዩት ያምራል። ከጀርባውም ራሱ ይሄ ጋር ደግሞ አዲሱ ጨርቅ በብስኩት ስራ ተሰርቷል ማለት ነው። ሲልቨር ያሳያችሁ በሰያፍ ነበር። ይሄ በብስኩት እንደምታዩት ያምራል። ይሄ የምንጠቀመው ስፖንጅ ራሱ ይሄ ራሱ በጣም ወፍራም ስፖንጅ ነው ማለት ነው። ያው እንግዲህ ማቴሪያሉ ነው እሱ። የሁሉም አሰራር ይለያያል። እዚህ ጋር ደግሞ ቤጅ በጥቁር አለ። ያው ጥቁርና ነጭ ሲቀላቀል ማንኛውም ከለር ይፈካል። እንደምታዩት ይሄም በጣም ያምራል። ዲዛይኑም ሁሉም አንዳንድ ቀለል ያሉ ዲዛይኖች አሉ። እዚህ ጋር ደግሞ በጣም የሚያምር ጨርቁም አንደኛ የሆነ ትራስ ልብስ አለ። እንደዚህ ዳርዳሩን ከሽከሽ ያለው መካከል ላይ ጌጥ አለው። ከጀርባውም የራሱ ማንቺኒ ነው። ይሄ ራሱ ስፖንጁ በጣም ወፍራም ስፖንጅ ነው ማለት ነው ለትራስ ልብስ። እዚህ ጋር ቢኮክ በጎልደን የተሰራ ትራስ ልብስ አለ። ይሄ ያው ተመሳሳይ ትራስ ልብሶች አሉ። ሁሉንም ያው ማሳየት ስላለብን የሁሉም ምርጫ ስለሚለያይ እዚህ ጋር ሎሚ ከለር አለ። ይሄም ያምራል። መካከል ላይ በዲኮክ ነው። ይሄም አሰራሩ ተመሳሳይ ነው፣ ከለሩ ነው እንጂ። እዚህ ጋር ደግሞ በነገራችን ላይ እነዚህ ጨርቆች አንደኛ ናቸው በሙሉ። መቀላቀል ለማይፈልጉ ይሄ ያለ ማለት ነው። እዚህ ጋር ተጨማሪ ደግሞ ቀይ ቡኒ በቤጅ አለ። ከለሩ ይለያያል፣ አሰራሩ ተመሳሳይ ቢሆንም እዚህ ጋር ለየት የሚል አለ። የአሰራር ተመሳሳይ ነው፣ ልብስነቱ ግን ይለያያል። ቤጅ በሲልቨር የተሰራ ነው። ከጀርባውም ማች በሚያደርገው ማለት ነው። ያው ጥንካሬውን እውት በዙ አጋጣሚ ተለብሶ ብቻ ሳይሆን እና ይሄም ሲልቨር ቢኮክ ነው በልሙጡና በአዲሱ ጨርቅ ማለት ነው ልዩነቱ። እና ይሄንን ይመስላል። እናንተ በምትፈልጉት መጠንም በምትፈልጉት በብዛትም ማዘዝ ለምትፈልጉ 10ም 20ም
እንደ ቤታችሁ ማዘዝ ነው የምትፈልጉ ቴሌግራም፣ ኢሞ፣ ዋትስአፕ አለን። በዛ እናግሩን ማለት ነው። ቪዲዮውን ሰብስክራይብ በማድረግ አበረታቱን ብያችኋለሁ። በውስጥ መስመር እናወራለን። ያው እያንዳንዱ ዋጋ ለመናገር ትንሽ ይከብዳል። 500 450 እንደዛ ነው የአዲስ ነገሩ ማለት ነው የሚሸጠው አንድ የትራስ ልብስ ዋጋ። እናንተ የፍራሽም የትራስም ቤቢም ተካያም አንድ ላይ ማዘዝ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። በቃ